ሰላም እንዴት ናችሁ? ዛሬ በጣም ቀላልና በጣም ጣፋጭ የሆነውን የቸኮሌት ኬክ አሰራር ነው ማጋራችሁ። ምንም አይነት ማሽን አያስፈልጋችሁም፣ ሚክሰርም ሆነ አያስፈልግም። በጣም ነው የሚጣፍጠው። በትክክል ለመስራት እያንዳንዱን ነጥብ ከሰፊ ገለጻ ጋር ነው ይዤላችሁ የመጣሁት። በመጀመሪያ ኬኩን ለማዘጋጀት የገበታ ቂቤ እንጠቀማለን። በገበታ ቂቤ ፋንታ ከፈለጋችሁ ሾርትኒንግ ወይም ደግሞ የአትክልት ቂቤ መጠቀም ትችላላችሁ። የገበታ ቂቤ ቆንጆ ቴስት ይሰጠዋል። በመቀጠል ደግሞ ቸኮሌት ቺፕስ አርገን በቸኮሌት ቺፕሱ ፋንታ ኖርማል ቸኮሌት ቆራርጣችሁ መጠቀም ትችላላችሁ። በማይክሮዌቭ ወይም ደግሞ ከስሩ ውሃ አርጋችሁ ከላይ በማስቀመጥ ታቀልጡታላችሁ። በመቀጠል ደረቅ ግብአቶችን እናዘጋጃለን። ዱቄት እና ቤኪንግ ፓውደር እና ጨው አንድ ላይ በማድረግ በደንብ እናዋህደዋለን። ምን ጊዜ ዱቄትና ቤኪንግ ፓውደር ስትጠቀሙ መጀመሪያ ዱቄቱን ከቤኪንግ ፓውደር ጋር በደንብ ማዋሃድ አለባችሁ። አሁን ቂቤውና ቸኮሌቱ እንደዚህ ቆንጆ ሆኖ ቀልጦልናል። እኔ ያቀለጥኩት የሚንተከተክ ውሃ ላይ ይሄኛውን ሳህን በማስቀመጥ በአጭር ደቂቃ ውስጥ ይቀልጥላችኋል። ከዛ በኋላ እዚህ ላይ ያደረግነው ወተት ነው። ወተቱን በደንብ ካዋሃድን በኋላ በመቀጠል ስኳር እናደርጋለን። ስኳሩንም እንደዚህ ካዋሃድን በኋላ ቫኒላ፣ ዘይት፣ እንቁላል እያረግን በደንብ እናዋህደዋለን። በነገራችን ላይ ይሄ የመጀመሪያ ረዘም ያለ ዩቲዩብ ቪዲዮ ነው። ከተመቻችሁ እንደዚህ ረዘም ያሉ ዲቴል የሆኑ የኬክ አሰራሮችን የማጋራት ሀሳብ አለኝ። እናንተ ላይክ፣ ኮሜንት በማድረግ አበረታቱን እና ቅድም ያዘጋጀነውን የዱቄት ውህድ እንቀላቅላለን። ብዙ ጊዜ ዱቄት ካረግን በኋላ ዱቄቱ ከፈሳሹ ጋር በደንብ እስኪዋሃድ ድረስ ነው የምናማስለው። ከዛ በላይ ማማሰል የለብንም። ኬካችን ከላዩ እንዲሰነጣጠቅ ወይም ደግሞ ውስጡ ደረቅ እንዲሆን ያደርገዋል። ለዛ ዱቄቱ ወዲያው ከውህዱ ጋር እንደተቀላቀለ ማቆም አለብን። አሁን እንደዚህ ተቀላቅለዋል። በመጨረሻ ደግሞ ካካዋ ፓውደራችንን እናረጋለን። ካካዋ ፓውደሩን ለመጨረሻ ያስቀመጥኩበት ምክንያት ከትኩስ ውሃ ጋር በምናረግበት ጊዜ በጣም ፍሌቨሩ ቆንጆ ይሆናል። ሽታው ራሱ ያስታውቃል። ካካዋ ፓውደራችሁን ቆንጆ ትዊስት እንዲኖረው ያረጋል። ከዛ በተጨማሪ ደግሞ ቸኮሌት ኬክ ስትሰሩ ቡና የምትጠቀሙ ከሆነ ሳታበዙ ቡና ሳይሆን ሞር ቸኮሌት የሚል ቴስት ስለሚሰጠው ግማሽ ኩባያ ቡናና ሩብ ኩባያ ውሃ አርጌ ከዛ በደንብ ካካዋ ፓውደራችንን አክቲቬት እናረገዋለን። ቆንጆ ቴስት ይኖረዋል። ከዛ በመቀጠል ይሄኛውን የካካዋ ውህዳችንን መልሰን ወደ ሊጣችን አርገን ኦቭን ውስጥ ነው የምንከተው። ፓትራችሁ እንዳይዝባችሁ ከፈለጋችሁ ዘይትና ዱቄት መቀባት ትችላላችሁ፣ ወይም ደግሞ ቂቤና ዱቄት ማድረግ ትችላላችሁ። እኔ ግን የተጠቀምኩት ማንኛውም ፓትራ ብትጠቀሙ ጭራሽ ማይዝባችሁ ውህድ ነው። ይሄ ውህድ ለማዘጋጀት በጣም ቀላል ነው። እኩል የገበታ ቂቤ፣ ዘይትና ዱቄት አንድ ላይ በመቀላቀል መጠቀም ትችላላችሁ። በገበታ ቂቤ ፋንታ አሁንም ሾርትኒንግ መጠቀም ትችላላችሁ። ይሄኛውን ውህድ ፍሪጅ ውስጥ ማስገባት አያስፈልጋችሁም። ሾርትኒንግ ከተጠቀማችሁ እስከ 3 ወርም ውጭ ላይ ብታስቀምጡት ምንም አይሆንም። ሾርትኒንጉ ትንሽ ጠንከር ስላለብኝ ኦቭን ውስጥ አስገብቼ ውስጥ ትንሽ እንዲቀልጥ አረኩት። ከዛ በኋላ ይሄኛውን ለብዙ ኬኮች ተጠቅሜው ነበር። ከዛ በኋላ በቡሩሽ ሙሉ ፓትራችሁን ዳርዳሩን ሙሉ ለሙሉ በደንብ መቀባት አለባችሁ። ቸኮሌት ኬክ በምሰራበት ጊዜ ብዙ ጊዜ ነጭ ከለር ስለሚሆንብኝ ይሄኛው ውህድ ስጠቀም ከላይ ትንሽ ካካዋ ፓውደር ከላይ ቀለል ያለ ነሰነስኩበት። ከለሩ ጥቁር እንዲሆንልኝ ስለፈለኩ ማለት ነው። ግዴታ አይደለም፣ ያው ከፈለጋችሁ ማድረግ ትችላላችሁ። የተጠቀምኩት ፓትራ 2 ትንንሽ 20 ሴንቲሜትር ፓትራዎች ናቸው። ከዛ በኋላ አሁን ሊጣችንን ፓትራው ላይ አርገን ቀጥታ ወደ ማብሰል ነው የምንሄደው። ሊጣችሁን ሁለቱም ላይ እኩል ማድረጋችሁን እንዳዘነጉ። ከፈለጋችሁ ሚዛንን መጠቀም ትችላላችሁ። ኬኩ እስኪበስል ድረስ ክሬሙን እናዘጋጃለን። ክሬሙ በጣም ቀላል ነው። ድስት ላይ መጀመሪያ ክሬም እናረጋለን። እኔ የተጠቀምኩት የፈሳሹን ክሬም ነው። ክሬም የማይኖራችሁ ከሆነ ወተት መጠቀም ትችላላችሁ። ከዛ በኋላ ደግሞ የተከተፈ ቸኮሌት ወይም ደግሞ ቸኮሌት ቺፕስ ማድረግ ትችላላችሁ። ደቆ የተፈጨ ስኳር፣ ካካዋና ጨው፣ የገበታ ቂቤና ቫኒላ እናረጋለን። ይሄኛውን ሁሉንም አንድ ላይ ለስለስ ባለ እሳት ስቶቭ ላይ እንጥደዋለን። የእሳት መጠኑ ከፍተኛ ከሆነ ቸኮሌታችንን ስለሚያቃጥልብን ቀስ እያለ እንዲቀልጥ እናረጋለን። መሀል ላይ እያማሰልን
ሙሉ ለሙሉ እንደዚህ ሲቀልጥላችሁ ከሳት አውርዳችሁ በላስቲክ ሸፍናችሁ ታሳድሩታላችሁ። በትንሹ 8 ሰዓት እስኪቀዘቅዝ መጠበቅ አለብን፣ ክሬሙ ጠንከር እንዲልልን ማለት ነው። በላስቲክ ስትሸፍኑ ክሬሙን እያስነካችሁ መሆን አለበት፣ ካልሆነ ሲቀዘቅዝ ከላዩ ቅርፊት ይሰራባችኋል። ለዛ እንደዚህ ስሙዝ የሆነ ክሬም እንዲሆንላችሁ በደንብ ላስቲኩን ከክሬሙ ጋር ማስነካት አለባችሁ። ኬኩ በስሎ ሲወጣ ይህንን ይመስላል። 30 ደቂቃ ካስቀመጥነው በኋላ እንገለብጠዋለን። በላስቲክ በደንብ ሸፍነን እናሳድረዋለን። ምክንያቱም እንደዚህ አይነት ኬኮች አቅም ስለማይኖራቸው የመፈርፈር ባህሪ ስላለው ሙሉ ለሙሉ 1 ቀን ሙሉ በፍሪጅ ውስጥ ቀዝቅዞ መቀመጥ አለበት፣ ስንቀባ እንዳያስቸግረን። መቁረስም ከፈለጋችሁ በቀላሉ ለመቁረስ እንዲመቻችሁ የተወሰኑ ሰዓታት ፍሪጅ ውስጥ ማስቀመጥ አለባችሁ ማለት ነው። አሁን በነጋታው ክሬሚን እንደዚህ አድሮ ቀዝቅዟል። ለመቀባትም በደንብ ይመቻል። ትንሽ እንደዚህ በስፓቹላ ከቀላቀላችሁት በኋላ ለመቀባት መጠቀም ትችላላችሁ። ኬኩ መጀመሪያ ላይኛውን ትንሽ ወጣ ያለው ፓርቱን ቆረጥ አድርጌ ቀጥ እንዲሆን ካረኩት በኋላ ነው መቀባት መጀመሪያው። የመጀመሪያ ኬካችንን ተርኒንግ ቴብል ላይ ቦርድ ላይ በማድረግ መጀመሪያ ሲራፕ እያጠጣሁት ነው። እኔ ወተት ነው የተጠቀምኩት፣ እናንተ ሲራፕ መጠቀም ትችላላችሁ። ትንሽ ኬኩን ረጠብ እንዲያረግ ቆንጆ እንዲያረገው የተወሰነ ወተት አድርጌበታለሁ። ከዛ በኋላ ደግሞ ክሬም እንቀባለን። ክሬም እየቀባን መደራረብ ነው። ራሱን ስቴፕ መደጋገም ነው። ከዛ ኬኩን እንደዚህ ቆንጆ አርጌ ስሙዝ ካረኩ በኋላ 1M ኖዝልን በመጠቀም እንደዚህ ዲኮሬት አርጌዋለሁ። በመጀመሪያ እንደዚህ ከሰራሁ በኋላ በተቃራኒው እያረኩኝ ሙሉ ኬኩን እንደምታዩት ዲኮሬት አረጋለሁ። እንደዚህ በመናረግበት ጊዜ ይሄ ዲኮራችን ላይ መሀል ላይ ያለው ክፍተት እኩል ሆኖ ቆንጆ ይሆናል። መጀመሪያውን ካረጋችሁ በኋላ በፊት ለፊቱ ከዛ በሁለቱ መሀል እያረጋችሁ እንደዚህ እንደማረገው ዲኮሬት ካረጋችሁ እኩል የሆነ ቆንጆ ክፍተት ይኖረዋል ማለት ነው። እስካሁን ከተከታተላችሁኝ በጣም አመሰግናለሁ። ጊዜያችሁን ሰጥታችሁ ተጠቅማችሁበታል ብዬ አስባለሁ። የኬክ የኩኪስ እቃዎች እኛ ጋር ማግኘት ትችላላችሁ። የመጀመሪያ ዩቲዩብ ቪዲዮ እንደመሆኑ መጠን ማስተካከል ያለብኝ ነገር ካለ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላ እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። አመሰግናለሁ።